ተከታታዮች ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሁሉ ሰላም ነው አለ። እንግዲህ ዛሬ የምናየው ራዕይ ነው። ባለፈው እንዳስቀመጥኩት ሁሉም ነገር የራሱ ሁሉም አላማ፣ ሚሽን፣ ተግባር እያለ ይዘረዝራል። ዛሬ ደግሞ ማሳያችሁ ራዕይ ነው። ራዕይ ምንድነው? ራዕዩ መዳረሻው ምንድነው የሚለውን ቀንጨብ ላደርግላችሁ ነው የፈለኩት፣ ላሳውቃችሁ የፈለኩት። ራዕዩ ማለት በምስራቅ አፍሪካ ቀንድ ወይም ኦር ደግሞ በሆርን ኦፍ አፍሪካ ማለት ነው ተወዳዳሪ፣ ግዙፍ፣ ተአማኝ፣ ተጽዕኖ ፈጣሪ ሚዲያ መሆን ነው። ይህ የቡራቅ ሚዲያ ራዕዩ ነው። እንግዲህ ራዕይ ማውጣት ግድ ስላለብኝ ነው እያወጣ ያለሁትና ራዕዩን የሌለው ሰው ደግሞ ጨፍኖ እንደመጓዝ ማለት ነው፣ ወይ ደግሞ የሚሄድበት የማያውቅ ሰው ማለት ነው። አንድ ድርጅት የሆነ ራሱን ራዕይ አለ። እንደ ቡራቅ ሚዲያ ደግሞ የራሱ የሆነ ራዕዩን አስቀምጦ እየተጓዘ ነው ማለት ነው። ይሄን ለምን አወጣው መሰላችሁ ዛሬ? ምክንያቱም መዳረሻዬን እስካላወቅኩ ድረስ የሚሄድበትን እስካላወቅኩ ድረስ ጠንክሬ መስራት ስለማልችል ነው ከወዲሁ እያስቀመጥኩኝ ያለሁኝ ማለት ነው። እንደው ጠዋት ሁለት ሰዎች አንድ ምሳሌ ስታችሁ፣ ሁለት ሰዎች እንደው ወደ ከተማ መውጣት ፈልገው እንዳጋጣሚ አስፋልት ላይ የት ነው የምትሄደው ሲለው የሚሄድበት የሚናገረውን ይዞት ይሄዳል። ግባሽ ይዤ እሄዳለሁ ይላል። እሺ የማይናገረውንስ አንተ የፈለክበት ቦታ አድርሰኝ ቢለው እየቀለድክብኝ ነው ብሎት ነው ባለ ታክሲው ዘግቶ የሚሄደው ማለት ነው። ለዛ ነው የራሳችንን ራዕይ ያስቀመጥነው። በዚህ መልኩ ነው ራዕያችንን ያስቀመጥነው። እንግዲህ ዱአ አድርጉልን፣ በዛውም ጸልዩልን፣ አበረታቱን። እንግዲህ ቡራቅ ሚዲያ የእናንተ ድምጽ ነው። ይሄን ደግሞ ሰብስክራይብ ያረጋችሁ፣ ፎሎ ያረጋችሁ እገዛችሁ። በዛ ላይ ደግሞ ኮሜንት ላይ የፈለጋችሁን ሐሳብ ማስቀመጥ ትችላላችሁ። ምክንያቱም የምትሰጡን ሐሳብ ለኛ ገንቢ ስለሚሆን ማለት ነው። ለዛን የዘወትር ተሳትፎቻችሁ አይለየን እያልን እንግዲህ አመሰግናለሁ። ሽኩራን